እዚህም ተበታትነው ቦታው ጸጥ ረጭ ብሎ አገኙ። መዶሻ በአንድ ጣዖት ላይ አንድ ጊዜ በከባዱ አሳረፉት። ምግቡ ቀዘቀዘብህ እኮ አትበላም እንዴ በማለትም ቀለዱበት። ጣዖታቱ ጸጥ አሉ፣ አልተናገሩም። ኢብራሂም አትበሉምን? የማትናገሩት ለእናንተ ምን አላችሁ? ዲዳ ናችሁ አሏቸው። መልስ አልሰጡም። ከዚያም ኢብራሂም አለይሂ ሰላም መዶሻቸውን አነሱና መሃይማን የሚያመልኳቸውን የውሸት አማልክት ተራ በተራ አመድ አደረጓቸው። በዚህን ጊዜ አንዱ በሌላው ላይ እየወደቁ መሬቱን ሞሉት። ኢብራሂም በዚህ መልኩ ጣዖታትን ከሰባበሯቸው በኋላ አንዱን ግዙፍ ጣዖት ብቻ ሆን ብለው ተውት። ኢብራሂም ይህን ትልቅ ጣዖት ሲያዩ ሳቅ በማለት መዶሻቸውን በአንገቱ ላይ አንጠለጠሉበትና በፈጸሙት ተግባር ረክተው ወደ ቤታቸው ተመለሱ። እነዚህ መሃይም ካህዲያን አማልክቶቻቸው ሁሉ ተሰባብረዋል። መዶሻውን ትከሻው ላይ አንጠልጥሎ ወንጀለኛ መስሎ የቆመው ግዙፉ ጣዖት ሲቀር። ስለሆነም ኢብራሂም ለሚያጋጥማቸው ግብግብ ጦርነት መዘጋጀት ጀመሩ። እሳት ሆይ ለኢብራሂም ቀዝቃዛና ሰላም ሁኝለት። በሚቀጥለው ቀን ጣዖት አምላኪያኑ እንደተለመደው አምልኮቶቻቸውን ሊፈጽሙ ወደ ጣዖት ቤቱ ሄዱ። ከቦታው መጀመሪያ የደረሰው ሰው ገና እንደገባ ባየው ነገር በጣም ስለደነገጠ ድምጹን ከፍ አድርጎ አማልክቶቻችን የት ሄዱ በማለት ጮኸ። በመቀጠል ሁሉም ሰዎች ወደ ጣዖት ቤቱ እየተጋፉ ገቡ። ሁኔታውን ሲመለከቱ ሁሉም በድንጋጤ ፍዝዝ ብለው ቆሙ። አንድ ሰው ግን ዝምታውን ሰበረና ይህን የሚያደርገው ኢብራሂም ነው፣ ሌላ ይህን የሚያደርግ የለም። አማልክቶቻችንን በመጥፎ ሲያወሳ የነበረው እሱ ነው አለ። ሌላኛው ሰው ደግሞ ኢብራሂምን አምጡት፣ እውነቱን እናጣራለን አለ። ከትንሽ ጊዜ በኋላ ኢብራሂምን አለይሂ ሰላም አምጥተው ዳኛቸው ፊት አቆሟቸው። ዳኛውም ኢብራሂም ሆይ በአማልክቶቻችን ይህንን የሰራህ አንተ ነህን? አሉት። ኢብራሂም አለይሂ ሰላም በተረጋጋ መንፈስ ፈገግ ብለው ተመለከቱና አይደለም፣ ይህ ትልቃቸው ሰራው፣ ይናገሩም እንደሆነ ጠይቋቸው አሉት። ዳኛው ለትንሽ ጊዜ ጸጥ ብሎ ቆየና ኢብራሂም አማልክቱ ይናገራሉና ነው የምንጠይቃቸው? አንተ በእኛ ላይ እየቀለድክ ነው። ግድ የለም ከባድ ቅጣት ይወሰንብሃል፣ ጠብቅ አሏቸው። ብዙም ሳይቆይ በኢብራሂም ላይ ፍርድ ተላለፈ። ፍርዱ ጨካኝ ነበር። ኢብራሂምን በእሳት አቃጥሉ፣ ለአማልክቶቻችሁ ተበቀሉ በማለት ዳኛቸው ፈረደ። ወዲያውኑ ሰዎች ሁሉ ወደ እንጨት ለቀማ ተሰማሩ። በጣም ብዙ እንጨት ተሰብስቦ አንድ ቦታ ላይ ተከመረ። ከዚያም አይተውት የማያውቁትን ትዕይንት ለማየት ከየከተማው በየመንደሩ ሰዎች በብዛት ተሰበሰቡ። ሰራተኞች ትልቅ ጉድጓድ ቆፈሩና በእንጨት ሞልተው እሳት አቀጣጠሉበት። እግርና እጃቸውን አስረው ኢብራሂምን እሳቱ ውስጥ ለመጣል ተዘጋጁ። በጊዜው የኢብራሂምን አለይሂ ሰላም ስሜት ለማየት ሲመለከቷቸው የተረጋጉና ሁኔታውን የተቀበሉ ነበሩ። አንድ እነሱ የማያውቁትን ቃል ብቻ እየደጋገሙ ይሉ ነበር። ከአንተ ሌላ አምላክ የለም፣ ክብርህ ይስፋ፣ ምስጋናም ንግስናም ያንተ ነው፣ አጋርም የለህም ነበር ኢብራሂም የሚሉት። በመቀጠል ኢብራሂምን በወስፈንጠር ላይ ያስቀመጡና ከሩቁ አስፈጥረው እጅግ እየተቀጣጠለ በነበረው እሳት ውስጥ ጣሏቸው። በዚህ ቅጽበት መልአኩ ጅብሪል አለይሂ ሰላም በአላህ ትዕዛዝ ኢብራሂምን ለማዳን ከሰማይ መጣ። እሳት ሆይ ኢብራሂም ላይ ቀዝቃዛ ሰላምም ሁኚ አልን የሚል ጌታ ትዕዛዝ መጣ። እሳቷ የአላህን ትዕዛዝ ተቀበለች። ኢብራሂም አለይሂ ሰላም በእሳት ውስጥ ሳይሆን በአረንጓዴ ጨፌ ውስጥ አረፉ። እሳቷ ያቃጠላቸው ነገር ቢኖር ኢብራሂም ታስረውበት የነበረውን ገመድ ብቻ ነበር። አካላቸውን ምንም እሳት ሳይነካው ነፃ ወጡ። ከዚያም ለጌታቸው ምስጋና ለማድረስ ስጁድ ወረዱ። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ በቅርቢቱም ዓለምም በእርግጥ መረጥ ነው
በመጨረሻይቱም ዓለምም እርሱ ከመልካሞች ነው።